ሐዋሳ ነው ባል ሐዋሳ ላይ በተግባር እኮ ዘይት 10 ሺህ በስ ይሸጥ ነበር አይደል? ነበርና አንተ ሐዋሳ ነበርክ? ቆይ አንተ እኮ ቦታው ላይ የለውም ብላል እኮ እናቴ ናት ሄደች ብላል። አንተ ለምንድን ነው እናት አይደል ምን ልበልህ? እናቴ ያላገናኘው አንተ ባይኔ ያላየውን አታውራ። ኦኬ አንተን ልመንህ ባይኔ አንተ ባይኔ እናቴን ያላመንኩ አንተን ልመንህ። አንተ እኮ ያለው ዘይትን አንተ በእግዚአብሔር ቃልና ወንድም የሚያዋጣው ይሄ መንገድ አንተም ጭምር ለምን መሰለህ እሱን ሞር እንዲጠቃ ታደርጋለህ። ወንድማችን እዩ ፐርሰናል እዩ ጥላቻ የለም ነው ወንድማችን እዩ እንዲጠቃ ማድረገው አንተ ባለለበት ባላየው ዘይት ሲሸጥ ምን ማለት ነው የሌለህበት? አንተ አውረኝ አንተ ጠይቀኝ አንተ ጠይቀኝ እኔ ዝም ብዬ ሰማኝ። ጠይቀችን ኤሊያና የጠየቀችን አንድ እዩ ጩፋ ሲያስተምር ልብ የተነካበትን አንድ የእግዚአብሔር ቃል 3 ደቂቃ ሼር አድርጉ። ማርሽ ባንድ እየተደለቀልህ አንተ ታጅበህ ምናምን ነገር ውይ ገባ የጌታ ሰው ከተማይቱ ሁሉ በአንድ እግሯ ቆመኝ ተብሎ እንዲባል ማለት ነው። ወንድሞች ናቶች ያውም እነ ፓስተር ተስፋዬ ጋቢሶ እኮ ባሉበት ሀገር እኮ ነው እንደዚህ የሚደረገው። አይገርምህም? ሳቄ ይመጣል እኮ አልኩህ። አይታችኋል? ከአዲስ አበባ ውጭ ከኢትዮጵያ ውጭ ወጥተው ሲያገለግሉ እነ ፓስተር ተስፋዬ ጋቢሶ አቀባበል ተደረገላቸው እንኳን ተብሎ ሲባል እኮ አይታይም። እነኚህ ግን ሐዋሳ ላይ ሄዶ እኮ አልኩህ። ሐዋሳ ላይ ሄዶ 500 ባጃጅ ባጃጃ መንፈስ አሰዳቢነት ነው። ማንም ሁኑ ማንም ያውም እኮ አንዳንዶች እኮ ራሳቸው ገንዘብ ከፍለው እኮ ነው ኑና አጅቡን ብለው የሚሉት። እውነቱን ልንገርህ ገንዘብ ከፍለው በማህበር አደራጅተው ገንዘብ ከፍለው አጅቡን ብለው ይሏቸዋል። ከዛ ህዝቡ ወዶ መጥቶ አጀበኝ ምናምን ነገር ገንዘብ ከፍለው መኪና ተከራይተው ገንዘብ ከፍለው እውነቱን ለምን አልነግርህም? የቀን ውሏችሁን አበላችሁን እንሸፍንላችኋለን ተብለው ከዛ ሲገቡ ከዛ የሰውዬ ወጥቶ መድረክ ላይ እግዚአብሔር እረኛዬ ነው ይላል። እውነት ቀይረው እሱን ክፍል እንዳታነብኛ ፊት እዩ ጩፋ ደግሞ የነበረው ነገር በወቅቱ ይታወቃል፣ አሁንም ይታወቃል። ቁጥር 1 ዘይት ቸብቻቢና ሻጭ ነው። በዛ ላይ ግልጽ የሆነ የስተት ትንቢት ይናገራል። ግልጽ የሆነ ሌላን አልጠራላችሁም። በራሴው ቤተሰብ ላይ የተናገረውን ያውቃለሁ። ቪዲዮ አለ እጃችን ላይ የራሱ የተናገረው ነው። በቃ ይሄ ሐዋሳ መስቀል አደባባይ ነው። ያ ግልጽ እኮ ነው። እሺ ዘይቱን ደግሞ ስማው የሚለው ሰውየውን አቅርቦ ይታል እያወራ ያለው ሰው ምን አልክ? ሚውትላር መድረክ ላይ እያወራ ያለው ሰው ይታል አቢለው ከመመኑ ነው የተቀረጸው እኮ ሰውየውን አሳየን ይላል እንዴ! ምን አይነት ፈጣጥነት ነው? አያስፈልግም። አንዴ ቮይስ ብቻ እኮ ነው። ይሄ ነው ከውጭ ሆኖ ማንንም ሊያወራ ይችላል እኮ። አንዴ ሚውት አድርግ። የህዝቡን ሪያክሽን አታይም እንዴ? ዘይት የሚገዛ የምታያለን። ህዝቡንም ስማ አብረ እንቅስቃሴ ንግግሩን ብቻ ሳይሆን እንቅስቃሴውንም ስማ። ማወቅ ይቻላል እኮ ኤዲት የተደረገ ነገር። እሺ ያልወደዳችሁ ሰዎች የውጭ የተዘገባት ኖርማል ምን ቸርች አለ? ክራይስት አርሚ ኢንተርናሽናል ክርስቲያን ነው ዘንዶ አልቻላት ይላል። ስለዚህ አፕሩቭ የተደረገ ነው። ነገዶ ዘግተሽ ይሄ መስቀል አደባባይ ነው። ምንም አቤል ይሄ በቃ ይሄ ለብዙ ዘመናት
አይደል? ይሄን ቦታ ምልህ አንተም ታውቀዋለህ እስማኤል፣ ሐዋሳ የምታውቀውን ይሄን ቦታ ታውቀዋለህ እኮ ምልህ ቦታ ነው አውቃለሁ፣ ግን እያወራ ያለው ሰውዬ መድረክ ላይ እያወራ ያለው ሰውዬ እዩ ጩፋ እኮ አይደለም። እዩ ጩፋ በነገራችን ላይ ቅድም አልኩ እኔ አሁን ገብቶኛል። እዩ ጩፋ አይደለም ሌላ ሰው ነው እዩ ጩፋ እያወራ መጨረሻ ላይ 12 ሰዓት ከምናምን ላይ ነው የመጣው እኮ የቱ ጋር ነው እያወራ ያለው ሰውዬው? መድረክ ላይ ነው። የት አለ? ምን አላሳየኝም ታዲያ? እየቀረጸ ያለው ምዕመን በስልክ የተቀዳ ነው። ካሜራማን አይደለም እየቀረጸ ያለው። ካሜራ ዙም አድርጎ አይወስደውም እንደው ለዚህ የዩ ጩፋ ካሜራማን አይደለም እየቀረጸ ያለው። እየቀረጸ ያለው ሞባይል ያዘ ሚስጥሩን ማጋለጥ በስልክ ነው። ያ ስልኳ 6300 ነች የድሮዋ ኖኪያ ሊሆን ይችላል። እሱን ቴል ባንሄድ እሷ ዙም አድርጋ አትፈርጭ። ቆይ ጉንጭ አልፋ አታድርግ። አዎ ገብቶኛል ነገር ላይ ለዛ ጉንጭ አልፋ አታድርገው። አሁን አንተ ሰሞኑን አይሸጥም በአዲስ እንትን ያልከው ውድቅ ነው። ሲጀመር አንድ ከታገደበት ካውንስሉ ከታገደበት አንዱ መታገጃ ምክንያት ምኑ ነው? ይሄው ምክንያት ነው፣ ዘይት መሸጡ ነው። ስለ ዘይት ነው መግለጫ የተሰጠው ገባ። ከዛ በኋላ ደግሞ ቅጥ ያጣ ደግሞ መታጀቡ ነው እግድ እንዲመጣበት ያደረገው። ሰው የሚያከራክር ጉዳይ አይደለም። ቀደም ንብረት ሲናገር አንድ ነገር አስተዋልኩኝ። በጣም ብዙ በሽተኞች መጥተው ሪል በሽተኛ እኮ መፈወስ አይችሉም። እነዚህ ጩፋ ድራማ ማሰራት እንጂ አይችሉም። ምክንያቱም የሚያምላካችሁ እግዚአብሔር ፈዋሽ እግዚአብሔር ከእነሱ ጋር አይደለም ጨራሽ። ስለዚህ እውነተኛ ፈውስ መፈወስ አይችሉም። ለዛ ነው ድራማ የሚያሰሩት። ያልታመሙ እንደታመም አድርገው ዊልቸር ላይ ትክክለኛ ጤነኛ ሰው ዊልቸር ላይ አቆመው እንደፈወሱ አጋንንት እንዳስወጡት በድራማ የሚያሳዩት ህዝቡን እያታለሉ ያሉት በዚህ ምክንያት ነው። እንደዛ ነው። አቤል ምን አለ መሰላችሁ፣ አሁን እኔ ያው ብዙ ነገር እኔ በነገራችን ላይ እሱ ሐዋሳ ከመግባቱ በፊት አንዳንድ ነገር እኛ ቀድመን ያወራናቸው ነገር ያው ለእናቴ ባይሆን እኔ በፍጹም እናቴ ትሄዳለች የሚል ፐርሰፕሽን ግምት የለኝም። እኔ ፊት ለፊት ነው ቤት ማወራው። ማንም ፋሚሊ እንደዚህ እንዲሄድ በፍጹም አላደርግም። ምክንያቱም እኔ ይሄ ነብይ ጥላቻ አይደለም። እኔ ነብይ ካለ ወንድሜ ነብይ እኮ በባትሪ ተፈልጎ ነው ምድር ላይ የሚካሄደው። እኔ ጌታ እንደዚህ ነብይ በረከሰበት እኮ ምድር እንደዚህ ስትሆን ግልጽ ነው እኮ ምል ያረከሰውም እኮ ከዛ የፈለቀው ትውልድ ነው። እነሱ ያበላሹት ነው። ቅድም ብዙ ነገር ብለናል እኮ። አንድ የትኛው እስቲ ወደ ጌታ የመጠሰም ከጌታ ቤት እኮ እየነጠቁ ትውልዱን ነው ያመከኑት። ሆል ምን ይሄን እኮ ምል ጥናት አስፈልገውም እንዴ? እኔ አሁን አንተ አንድ ነብይ ቪኤት እየቀያየረ የሆነ እኔ ምን የሆነ እኔ ይቅርታ እንደዚህ አይነት ነገር ሊያወራ የሚመጣ መጀመሪያው ነው ማለት ድፍን ጭንቅላት ጋር እኔ ክርክር ምናምን ነገር ሎጂካል ሀሳብ ለመቀበል የተከፈተ ነገር ሲኖር ነው። በተረፈ ግን ሐዋሳ ላይ የነበረው ትዕይንት ይኸውልህ፣ አንደኛው የመታጀቡ ጉዳይ በጣም ደግሞ ውስጥ እኛም እዚህ ሲዳማ አካባቢ ያለን ልጆች ሐዋሳ ላይ ያለን ልጆች በፍጹም ቴክኒካል ውስጥ ላይ መንግስትንም አካላት በብዙ ተችተናል። እነዚህ መንግስት ራሱ በሃይማኖት ጉዳይ ባይገባ፣ ምክንያቱም ይሄ ሲዳማ ክልል ላይ ያለው ፖሊስም ሌላውም የሆነ ሃይማኖትን አይደለም የሚጠብቀው፣ ሁሉንም ድንጋይ ያመልከውንም ከፈለገ ምንም ይሆን መብቱ ነው፣ ሴኩላር ነው በቃ በሚል ነው። እኛ ጥላቻ የለንም ልል ነው። አሁን የሆነ አንዳንዴ መታጀቡ ምናምን የእግዚአብሔር ክብር በዚህ ልክ እሱ ተአምር የሚሰራ ከሆነ አይደለም ጥይትና ሰይጣንንም ጭምር ይከላከላል ማለት እኮ ምን ለምን ይፈራል? የእሱ አቅም በዛ ልክ ከሆነ በዲፎልት ግን ጠቅላላ በሽተኛ እዛ ጋር ተኝቶ መከራውን ሲያይ አንድ ቃል አላገለገለም እኮ ወገኔ። ይሄን እስቲ ለምን አትጠይቁም? እኔ ማዘርን አስገብቼ ነገ ከፈለጋችሁ ላይ ብላ አሰማ ይችላል። በጣም ያው በዚህ ልክ ነው ሪያሊቲው። እና ግን ያው ዞሮ አንዳንዴ ለብዙ ዘመን በየቦታው ያለ ነገር የሆነ ቦታ ሌባ እኮ እድሜውን ሙሉ ሲሰርቅ የሆነ ቦታ ላይ ነው የሚያዘው። እና ችግር አንድ ቦታ ነው የምትያዙ። መቼ እንደምትያዝ አታውቅም። ለምን ሆነ አይደለም ሲዳማ አካባቢ ላይ የሆነው ነገር በብዙ እኛ ስንታገል ውስጥ ለውስጥ የቆየ ነው። አሁንም እንታገላለን። ማንንም በቃ በሁሉም መንገድ ነው ትግሉ የሚቀር። ለምንድን ነው ይሄን የምልህ? የነብይ ጥላቻ አይደለም። እኛ ስንት ጄኒን የሆነ እግዚአብሔርን ቃል በመከራ ውስጥ የሚያሻግሩ ትውልዱን ያቆሙት ዛሬ ሰው ያልጠፋው በእነሱ ነው። እኔ ያለሁት የእነሱ ባስተማሩኝ ትምህርት ነው። በነገራችን ላይ በእነሱ ጸሎት ነው የምንኖረው። እና እነዚህ ግን እንዳልኩን ኢንተርናሽናል ሆቴል ምናምን መክፈት፣ ክለብ መክፈት ሌላ ቡላ ካስፈለገ ሌላ መረጃ በጣም ዲቴል ተጨባጭ ሆነ በፍጹም በሌላ መንገድ የማይገናኝ ነገር ሊሰጥ ይችላል። እኔ ፐርሰናል ጥላቻ አይደለም እስካሁን እስኪ ስጠውና ፓብሊክ አድርገው
ስጥና ፐብሊክ አድርገው እኛ ምንስማና እኔ እውነቴን ነው የምልህ። እኔ አሁን ዲቴል እንደዚህ ያልተ እዚህ እናንተ ማታውቁት በጣም ብዙ ነገርን ሊነካካ የሚችል የመንግስት አካላት ከነሱ ጋር ምን እንደሚሰሩ እነማን ምን ሲሰሩ እዩ ጩፋ ምን እየሰራ ከማን ጋር የት እንደሚገናኝ እሱን ብነግርህ ሬል የሆነ ነገር ነው ብለህ እኔ አሁን ይሄንን ለአንተ አሁን እኔ ድንገት ግን የወጣሁት በዚህ ልክ ዲፌንስ ለማድረግ አንሂድ። እኔ ጀስት ሆቴል እኛ ምንማርበትና ሰጥተህ ፐብሊክ አድርገው ፐብሊክ አድርገው እሱ እኮ በቃ ባጭሩ ነገር እኔ ሶዶ ነው ያለሁት የወላይታ ልጅ ነኝ። ይሄ ሰው እየደገፈ ያለው በእግዚአብሔር ቃል ላይ ተመስርቶ ሳይሆን እንዲሁ በቃ ወላይታ ልጅ ስለሆነ የሚደግፍ በፍጹም እንደዛ አይደለም ነው። ሌላ እስቲ እግዚአብሔር ቃል ጥቀስ አንተ። በፍጹም እሺ አሁን ንብረትን ንገረውና ሌላ በጣም የእግዚአብሔር ቃል ላይ ፍሬውን አሳየን። በጣም ሚስጥር አለ እያለ ያለውን ነገር ይንገርና አትራቅ። እኛ ምንማርበት እኛ ምንማርበት እኛ ቶሱ ዝም በለው ንብረት ተው። ይኸው ሰው እኮ በቃ ሰው ወዳንተ ወገን መሆን አለበት። እንደ በስርዓት እንድታወራ ከፈለግ ሰው በስርዓት እንዲያወራ አንተን መደገፍ መቻል አለበት። ካልሆነ አታወራ አይደለም እንደ እግዚአብሔር ቃል አውራ አልኩ። እና ለምን የምትከለከለኝ ከቅድም ጀምሮ? ንብረትን ተው በቃ እኔ ከሱ ጋር እንድታወራ ኖ አይ ንብረት በቃ እንደዚህ በጣም ከባባድ ሚስጥሮች አሉ አይደል? እኔ መማር እፈልጋለሁ። አዎ መማር ፈልጋለሁ። ለአንተ ግን ለአንተ ማስተማሪ ሳይሆን እኛ ትውልድ እንዲማር አድርገን ማለት ነው። ሐዋሳ ላይ የተሰራው እኔ ማወቅ ፈልጋለሁ። አንተን ለማስተማር አይደል። አንተ ሲጀምር የመጣበት መንገድ ቅድም ስታወራን ፖለቲካም ለማድረግ ሞክረሃል፣ ሌላም ነገር ለማውረግ ሞክረሃል። ምን የብሄር እንደዚህ ያን ነገር ተራ ይሄ ፖለቲከኞቹን ራሱ እየበላን እሳት ነው ፖለቲካ ራሱ። ያሙን ያለ ሰውዬው ሌላ ነገር ልንገራችሁ። በቅርቡ ፕራይቬት ጄት ክራይስት አርሚ ቸርች የሚል ፕራይቬት ጀት በቅርቡ ጠብቁ። ደግሞ ሌላ አሁን እንትን እያለ ያለው ልጁ ማለት ነው። አሁን ይሄ ነው የሚያንጨረጭራችሁ። ፕራይቬት ጄት ጨርሷል። ከዛ ያኔ ደግሞ ምን ልትሆን ነው? አቤት እስቲ እንትን አድርገው እስቲ ሚዩት አድርገው አንዴ። ፕራይቬት ብሎ ሊሞት ነው እንዴ? መጀመሪያ ፕራይቬት ላይፍ ይኖረው ትንበል ጫት ሳይሻል አይቀርም። ባኪ አቤት ይሄው ነው ስድብ መጨረሻ። አንተ ስትሳደብ አይገዛው ለኔን ቀቢ እየቀባኸኝ ነው። እስማኤል እኔ ምንም አላልኩ። ምን አልኩ? እስቲ አንድ ኤዲት ያልተደረገ ቪዲዮ ላሳየ እንዴት እንደሚያስቸግር አንተ የምታደንቀው ሰው። ምን እያደረክ ነው? አቤት እንዴት አመሻችሁ? እንዴት ነሽ? እግዚአብሔር ይመስገን። አንድ ነገር መረጃ ልሰጥ ፈልጌ ነው። ሰው ከተማረበት ብዬ ማለት ነው። የሚሰሩት ኤዲቲንግ ያደርጋሉ። ፊት ለፊት የሚናገሩትንና እንደገና ፖስት ሲያደርጉ ደግሞ ኤዲት እያደረጉ ያወጣሉና የእሱ መረጃ ስላለኝ ፎሎ አድርገኝና መልስልኝና በውስጥ እሰጥሃለሁ። እሺ እሺ እንት ኃይልሽ አከፋለ እሺ እሺማ እሺ አለ ኤዲቲንግ ያው በለው አይሰማም ድምፁ ግን እሱም እየተቃወሙ ተኛ እያለው ነው፣ አልተኛም እያለ ነው። ኤዲቲንግ የለም። እኛ አንተኛ መሰለህ ይላል ኮመንት ላይ። የድሮ ቪዲዮ። እሺ
እኔ አንድ ነገር እስማኤል አንድ ነገር ላሳይክ። መጽሐፍ ቅዱስ አገልጋይ ኑሮ ይበቃኛል እንደሚል እንደ ቅዱስ ክፍል ላሳይክ። አንተ አሁን ፕራይቬት ጀትም መታጀብም እንደዚህ ቅጥ አምባር የጠፋ የስግብግብ ህይወት የገንዘብም ላይፍም እንዲያሳልፉ ከሰውም ዘይት እየሸጡ ብር እንዲያከማቹ ስላጀቡ አላነሳውም። ምን ያባት እንደዚህ አይነት ቀጥተኛ መጽሐፍ ቅዱስ ሀሳብ ካለ አሳየ። ምን አልከኝ እስማኤል? አሳይኝ። አንተ አሳያለሁ እያልከኝ አይደል? አሳያለሁ። ስቀጥል ደግሞ ዘይት መታችሁ ውሰዱ እያለ ሰውየው መድረክ ላይ እየጮኸ ነው አልከኝ አይደል? አንድ ሰው ሄዶ እንኳን አይወስድም። የምታይ ሰው የለም። አንድ ሰው ሄዶ የሚወስድ ሰው ፎቶ ደግሞ አሳያለሁ። የገዙ ሰዎች እዛ ሐዋሳ ኮንፈረንስ ላይ ፎቶ አይደለ ቪዲዮ አይደል? ቅድም ስታሳየኝ የነበረው እየተሯሯጡ ለምን አይወስዱም? ቪዲዮ እየተሯሯጡ ለምን አይወስዱም? ቪዲዮማ የተረጋገጠ ነው። አንተ ዘይት ብቻ ነው እንደሚመስል እስማኤል። ቲሸርት ተሸጧል እኮ የዛሬ ዓመት ቲሸርት ይለበሳል። አሪፍ አይደል እኮ ግን ተለብሷል። ኮሊታ አለው ነው። እሺ አንብበል። ቆይ ያዝ ቁጥር 4 እና 5 አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 5-6 ከቁጥር 3 ጀምሮ እነዚህን አስተምርና ምከር። ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል የሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳች አያውቅም። ነገር ግን ምርመራን በቃል መዋጋትን እንደ በሽተኛ ይናፍቃል። ከነዚህ ቅናትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣል። አእምሯቸው በጠፋባቸው እውነትን በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉ ራቅ። ቁጥር 6 ኑሮዬ ይበቃኛል ለሚል ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም አላመጣንምና አንዳችም ልንወስድ አይቻለንምና ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥም በሚያሰንፍ በሚጎዳ በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። የሰማነው መጽሐፍ ቅዱስ የሚያዘውና የሚያስተምረው ኑሮ ይበቃኛል የሚል ገንዘብን አፍቃሪ ያልሆነ ህይወትን እንጂ እንደ እዩ ጩፋ ሁሉን የሚያግበሰብስ ገንዘብ አፍቃሪ የሆነ ህይወትን አይደለም። ቻርስ ማጋርገሽ ነው ወጣ ብለሻቢ ነው እስማኤል ኢየሱስ እስማኤል ከሰማ ስርዓት ያዝ። አንዳንድ ነገሮች ጥሩ አይደሉም። አውቀህ ለምን እስማኤል? እኔ የምልህ አንተ ክርስቲያን ኖርማሊ አዛብ ነኝ። ከእናንተ ይሻላል። አዛብ በቃ ለምን መሰለኝ አሁን አንተ ይቅርታ፣ ያው አሁን ከአንተ ጋር ኮመንት ላይ ከጻፍክ ብሎ ካርጋል። ካሁን በኋላ ቀልድ የለም። ሕፃን ናት፣ ልጅ ነህ። መጽሐፍ ቅዱስ ነው አታውቅም። አዱኛ ሰላም ላንተ ይሁን። እንኳን ደህና መጣ። እንደ እግዚአብሔር ቃል አስረዳና ያለ እንደ እግዚአብሔር ቃል እያስረዳህ አይደለም። አሁን አንተ ያስረዳሁኝ ወንድሜ እንዲህ ነው ያልኩህ አይደል? እግዚአብሔር አልፎ ሰርቶበት ከዛም በኋላ በኔ ህይወት ላይ አይቼ የሱ ደግሞ ቃል በኔ ህይወት ላይ ሰርቶ ነው ስላየው ነው ያልኩህ ነው ወንድሜ። በሐሰት ትንቢት የሞቱት ሰዎች አንተ ብቻ እኮ አይደለም የሆነልህ ያልሆነላችሁ እሺ እኔ የዳንኩት እሺ ቪዲዮ አድርግና እኔ የዳንኩት እኔ በቪዲዮ አድርግና እሺ እኔ ድኛለሁ በሱ ቃል እኔ ድኛለሁ ቪዲዮ አድርግልኝ እሺ እኔ ቪዲዮ አድርግ እኔ እሺ በትልቁ አድርግ በሱ እሱ ባወጣው ቃል እግዚአብሔር በተናገረው በእኔ በቃ ህይወት ላይ
ታሪክ ተሰርቷል። ታሪክ በእኔ ህይወት ላይ ታሪክ ሆነ። ካሜራ አንጠረቅ አቤል ካሜራ አንጠረቅ ደመና ውስጥ ያለ ነው ተመስለ እሺ አቤል አሁን አይታይ በትልቁ ስታደርገው ባለ ሁለት አድርገው ወንድምና አንተ ችግር አስተካክል ዳጊና በትልቁ አድርገው አረጋለሁ ችግር እና እግዚአብሔር ይመስገን። እግዚአብሔር በተናገረው ወንጌል ምንድነው? ወንጌል ምንድነው? ወንጌል የእግዚአብሔር ቃል ነው፣ አንደበት ነው። የእግዚአብሔር ቃል ነው፣ አንደበት ነው። ወንጌል ቃል ነው፣ አንደበት ነው። እግዚአብሔር ነው የምናገረው። ወንጌል ነው። በቃ ወንጌል ኢየሱስ ክርስቶስ ያዳነ ኢየሱስ ክርስቶስ እንዴት ነው ያዳነ? ሞቶ ተሰቅሎልን ደሙን አፍስሶ አዳነ። ይህንን ጌታ እንዴት ነው? ይህን ጌታ ነው የማመልከው። ሲጀመር ይህን ጌታ ነው የማመልከው። እዩ ጩፋ ያመልካል አለ። እዩ ጩፋ ላይ የሚሰራውን አምላክ ነው ያመልካል። እዩ ጩፋ ላይ የሚሰራውን አምላክ የሚናገረውን አምላክ ገንዘብ ነው የሚሰራው አምላክ አይደለም እኮ ነው እያልኩ ያለሁት። ኖ እሱ ውሸት ነው እያልኩ እኔ የቀመስኩት እኔ ስለማት ነው። ዘይት አይሸጥም። ኖ ቆይ እኔ የቀመስኩት አንተ ያላየው ይሻላል ወይ ያየ ሰው ይሻላል? ዘይት አይሸጥም። ዘይት ድብን አድርጎ ይሸጣል። ለምንድን ነው የሚሸጠው? እንኳንም መሸጥ ስላለበት ላልኩት መልስ ራሱ መልስ አምነው ስለሚቀበል እሱ ብቻ ሳይሆን በብዙ ሚሊዮን በብዙ ሺህ እንትን አለው አይደል? እዛ ጋር ሰራተኛ አለ። በነፃ ያገለግላሉ። የእግዚአብሔር ሰው ነኝ ብሎ ሰራተኛ ደሞዝ አይበላም እንዴ? ኦኬ፣ ለሰራተኞቹ ብሎ ነው ዘይት የሚሸጠው። ታረ ክፍያ ከየት መጥቶ ነው የሚከፍለው? ክፍያ አለ እኮ። ሌሎቹ ቸርቾች ከየት አምጥተው ነው የሚከፍለው? ታረ ክፍያ ሌሎቹ ዘይት አንተ ወንድነ ዴጮ እነዚህ ምናምን አሉ፣ ብዙዎች ነቢያት አሉ። እስቲ ተናገራቸዋል። አንተ ፎከስ አደረክ። ነብዩ እነ ዶጮ እነምን በአሉ ነቢያት ዶጮ አለ። እስቲ ወንድነ ተናገር ዶጮ ዶጮን እስቲ ተናገር። ጌታ ምስክሬ፣ ይሄ ነቢይ እዩ ጩፋ ማለት ነው። ስማ አቤል፣ ነቢይ እዩ ጩፋ ማለት ነው። ጌታ ምስክሬ ምስኪን ነው፣ በጣም ምስኪን። አንተ በጣም ብዙ ተችታል። 4 ዓመት ሰድበዋል፣ አልተናገር። ዶጮን እስቲ ወንድነ እሱን ተናገር። ወንድነ እናት ወልዳለች። ዶጮ ማያቅ ብርበትናል ያለው ብርበትናል ያለው ተናገር። ዳጊ ስማ፣ አሰማም። እዩ ጩፋ የተናገረውን የሐሰት ትንቢትና የሞተ ሰው ምስክርነት ላሳያቸው። እኔ ደግሞ ድኛለሁ ያልኩ እኮ አቤል፣ በእናትህ እሺ፣ እኔ ድኛለሁ ምለው እኔን አታምንም? በሱ ቃል የሱ ቃል ሰርቷል የምልህ አቤል አቡና፣ በእናትህ አሁን ክርስቲያን መሆንህን ራሱ እርግጠኛ አይደለሁም። አቱና እሱ እርግጠኛ አቱና እኔ ነኝ። ጌታ እኮ ሲፈጥር አንተም ብቻ ክርስቲያን ነህ ብሎ አልፈጠረህም። እስቲ ስለ ትምህርተ ስላሴ እስቲ ንገረኝ። ስለምን ትምህርት ነው? ምንም ጠይቀኝ፣ እኔ መልሳለሁ። አንተ እኮ በነቢይ ራሱ ልክ አይደለም ያልኩ ነው። ዘይት ፎከስ በስላሴ ታምናለህ ወይ? አረ በኢየሱስ በእግዚአብሔር እንዴት! አንተ ስላሴ ማለት እኮ እግዚአብሔር እኮ ነው። በእግዚአብሔር አታምንም እኮ። ስለ ስላሴ እስቲ ንገረኝ። ስላሴ ምንድን ነው? አንተ መልካም ነገሩን የሱን ለምን ለቃቅመ እዚህ አትናገርም? ለምን ስላሴ ምንድን ነው? መልስልኝ። ቆይ ዳጊ፣ አይደለም መልካም ነገሩን ለስላሴ መልስልኝ። ስላሴ ምንድን ነው? እሺ ቆይ አንተ አስተምረሽ ቆይ አንድ ነገር ልንገር። ስለሱ ተው፣ ስለሰው ተው፣ እንደው ስለ ወንድም መውራት ተው። አሁን ወንድም ነው ላንተ እዩ ማለት ነው። ቆይ ስለሱ ተው፣ አንተ አስተምርኛን መልስ እስቲ። ቆይ እሱን ተው። አንተ ራስ ላይ ያለውን ጉዱፍ ሳታይ ወንድም ላይ ያለውን እንዴት ትቀነስራለህ? እሺ ዘይት ይሸጣል። አንተ ላይ ጉዱፍ አለ። ጉዱፍ ኖሮ ወንድም ላይ ጣት መቀንሰር ይሄ ቃሉ ራሱ ማለት ነው እንዳልሆነ ይነግራል። አንተ ኑታር እኔ ማወራው እሱን አንተ ኑታር አውቃለሁ ደግሞ። እሺ
ብራዘር ኑት አድርጋ ስማ። አይደለም ልክ አይደለም ያስፈራራል ምናምን አትበል። ልክ አይደለም እኮ አንተ 4 ዓመት ሰድበዋል አላመጣም። እስቲ ወንድ እናት ዶጮ ሙሉ ተስደብና ተናገር። ዘይት የሚሸጡ ፎከስ እዩ ጩፋ ላይ አይደል ያልከው? እዩ ጩፋ ነው አይደል አንተ ፎከስ ያደረከው? ወንድ ኮንክ እናት ከወለደች ሌላ ነቢያት የለም ዘይት የሚሸጥ ይሄን ብቻ የሚታጀብ የለም። እስቲ ንገራ ሰውየው አባታይ ወንድም ተናገር። ወንድ እዩ ጩፋ ዋስ ስትነሳ እዩ ጩፋ ባይከፈል እዚህ አሁን ቁጭ ብለህ ታስተምራለህ። ባይከፈል ተከፍሎ ቆሮ እዚህ ያስተማርክ ያለው ስለ አንተ 4 ዓመት ሰድበዋል። አንተ ብር ተከፍሎ ነው እንጂ አንተ ያንተ ስድብ አይደል ቅቤ ነው የምትቀበል። 4 ዓመት ስትሰድበው 4 ዓመት ሰድበዋል። አንተ ዳጊ ስማ እንጂ ምንድን ነው የምትጮህ? ስሙ እንጂ ነው ልክ አይደለም። አቤል አሁን እንተሳሰብ እንጂ እንሰማማ። ተከፍሎ ነው አንተም እዚህ ቁጭ ብለህ የምታወራው ተከፍሎ ነው። 4 ዓመት አንድ ወንድ ማነው የሚከፍለኝ? ተከፍሎ ነው እንጂ አቤል አንተ እንዴት ታወራለህ? 4 ዓመት ትከፍላለህ። ሚከፍል ይከፍላል። አንተ ሚከፍል ይከፍላል። አንተ የወንድ ማለት ያመጣይ ስለምታወራ ሚከፍል ይከፍላል። ተቃራኒ ልክ አይደለም። አንተ እግዚአብሔር አቤል አቡና እግዚአብሔር አምላክ አንተን ይወዳል። ተመለስ። ጌታ አንተ ላይ ጉድፍ አለ። ጉድፍ ወንድም ላይ አንተ ላይ ዛሬ ደግሞ አሙቁልኝ ይዘመጣ ወንድም ላይ ጣት አቀነስር ያለ እግዚአብሔር ቃል አንተ ላይ ጉድፍ ያለ አንተ ወንድም ላይ ጣት የቀነሰር ልክ ነኝ ብለህ ካሰብክ ይሄ ልክ አይደለም። ይሄ ፌር አይደለም። 4 ዓመት አንተ 4 ዓመት ወንድምን የሰደብክ 4 ዓመት ስለስላሴ ንገረን። ቆይ እግዚአብሔር አድሮበት እኔ ላይ ታሪክ ሰርቷል። ስለስላሴ ንገረን። አንተ ግን ዝም ብለህ መጥተህ እዚህ 4 ዓመት ወንድምን ትሰድባለህ። ልክ ዶጮን እሺ ተናገር። ይሄ ማስወጣት አይደለም። አላስወጣክም። ቆይ አንዴ ሚውት አድርጌ ነው። ስማ አዳምጥ። አንዴ ሚውት አድርጌያችሁ ነው። አንዴ አዳምጥ። ስለ ዶጮ አቤላ ኢንፎርሜሽን ይስጠልና እሱንም እንናገራለን። ስለ ዶጮም ተነግረናል። ስለ ስላሴ ንገረን። ክፈትና ማይኩን ቪዲዮ ጠፍ። አሁን እኔ አንድ ነገር ልንገር። እኔ በራሴ ስለማምን ነው እንደዚህ ወጥቼ ማወራው። አንድ ቀን እስቲ አንተ ሌላ ነብይ አወጥተህ ስትሰድብ እስቲ አንድ ቀን አይተን እናውቃለን? ነብዩ እስቲ ቆይ ሐሰተኛ እሺ ቆይ አንተ ሐሰተኛ ብለህ ሌላ የለም ሌላ ሰው ዘይት የሚሸጥ የለም የምታጀብ የለም። ጥያቄን ትመልሳለህ አትመልስም? በጮህ እኮ አይደለም። እኔ ደክሞኛል፣ ጩኸት አልፈልግም። ጥያቄን ትመልሳለህ አትመልስም? ኧረ አቤል በእናትህ ኒውት አታርግ። አንተ እየጮክ ነው፣ እየተደማመጥክ እኮ አይደለም። በስነ ስርዓት እንደ ሰው ተግባባ። በመተማመን በመነጋገር ማመን አንተ አታስጮኝ። እኔም ሳወራ ስማ። አንተ እሺ አንተ አውራ ስለ አንተ አሁን ያወራ ያለው ስለ ርዕሱ ምንድን ነው? ጩፋ ከማውራት ትንሽ እንትን እንበልና አንተ ክርስቲያን ነኝ ካልክ እስቲ ስለ ስላሴ አንዳንድ ነገር ንገረን። ስላሴ እሺ ስለ ስላሴ እሱን እሺ መጣባለሁ። ችግር የለም። እኔ አንድ ነገር ርዕሱ ምንድን ነው ዛሬ? ስለ ዘይትና ዘይቱ ምንድን ነው? እሺ ስለ ዘይትና ስለ መታጀበር ያወራል። መሆንህን ተጠራጥሬያለሁ። ለዛ ነው እስቲ ምስክሬ ነው የምልህ። አንተ ሐሰተኛ ነቢይ፣ ዋና ሐሰተኛ ሰው ነው። ጌታ ምስክሬ ነው። ይሄ እዚህ ጋር 370 ምናምን ሰው አለ። ከፈለክ አውጣ። በሀሳብ ምናምን አላምንም ካል አስወጣ። በስድብ ተቀብታለህ። አንተ በስድብ የተቀበለው ወንድምን ተሰደበ። ተሳዳቢ ይመጣል ያለው አንተ ነህ። በቃ አትንጫጫ። እናንተ ደግሞ መጨረሻ ዘመን ላይ ሐሰተኛ ነቢይ ይወጣል። በቃ አንተ ደግሞ ምንድን ነው የምታወራው? ወንድም ስለ ወንድም መጥፎ የሚያወራ ይነሳል። በጢሞቴዎስ የተናገረው አንተ ነህ። ሐሰተኛ ነቢይ ማለት ነው። መጨረሻ ዘመን ላይ የሚወጣ አንተ ነህ። ወንድም ላይ እንደ ስለ ወንድም ክፉ አውራ ምን መጽሐፍ ቅዱስ አለ እንደ አንተ ያነበብከው? መጨረሻ ዘመን ላይ ስለ ወንድም ክፉ ነገር የሚያወራ ተሳዳቢ፣ ቁጭ ብሎ ተሳዳቢ፣ ሌላ ስራ የማይሰራ ጢሞቴዎስ ወንጌል ላይ ይወጣል እየተባልኩ አንተ ነህ። እስቲ ስለ ወንድም የሚናገር መጽሐፍ ቅዱስ ክፍል አንድ ሰው ዳጊ ንገሮት። ሚውት ያንተ ጀማ ነው። የሁሉ ያንተ እስቲ ስለ ወንድም
ሀሳብ ለሀሳብ እንደማመጥና እናውራ። ሀሳብ አሁን ይሄ ሁሉ ደጋፊ የሆነ ተቃራኒ ፓርት አንድ እኔ ነኝ። ምክንያቱም ነቢይ እዩ ላይ እግዚአብሔር አድሮ በእኔ ህይወት ላይ ታሪክ ሰርቷል። የእግዚአብሔር ቃል በእኔ ህይወት ላይ ታሪክ ሰርቷል። እኔ አንዱ ነኝ። የእግዚአብሔር ቃል እኔ ድኛለሁ እያልኩ መልስልኝ። እሺ ጥያቄ ጠይቀኝ፣ ችግር የለም። ስለ ዘይት መሸጡ ያልክ ነው። ለምን ታጀበ ያልክ ነው። ለምን ሁለታችሁ ራሱ እየተደማመጣችሁ አይደለም? ምን ሆናችሁ? ተረጋጉ። ምን ነው የምንረጋጋው? አንተ 4 ዓመት የሰደብክ አሁን አንተ እኮ ያንተ ይኸው እዚህ ጋር 400 ምናምን ሰው አለ። ያንተ ትንሽ እንትን ካልክ በኋላ ወይ ከደበረ ማስወጣት ነው ያንተ ሙድ። እኔ በጣም ታጋሽ ሰው ነኝ። በጌታ በኢየሱስ አንዴ ሚዩት አድርግ እስቲ፣ ዝም በል ለሁለት ደቂቃ ዝም በል። አላወራም ግን አንተ ልክ አይደለም። ይኸው ጌታ ነው። አላወራም። ስማ እንዳታወራ በቃ ስማ። ስለ ዩጩፋ ደግሞ እኔ ልንገርህ። ዩጩፋ ማለት ከሶዶ ዘይት በመነገድ ወደ አዋሳ የገባ የአዋሳን ህዝብ ሲያምታታና ሲያጭበረብር የነበረ ከዛ በኋላ ደግሞ ወደ ሻሸመኔ መዳረሻውን ያደረገ ገንዘብ ሲሰበስብ ከዛ ምስኪኖችን በተጠና ትንቢት ሲያምታታ ከርሞ ወደ አዲስ አበባ የመጣ ከአዲስ አበባ ደግሞ ትንሽ ከቆየ በኋላ የዘረፈውን የአዋሳ ህዝብ ፊት ካላጀባችሁኝ ብሎ ለማርሽ ባንዶችን አስወጥቶ የታጀበ ከዛ መስቀል አደባባይ ፕሮግራም ላይ ኢየሱስን ሰብካለሁ በሚል ውስጡን ዘይትም ሲሸጥ የተያዘ ዘይት በመሸጥ ራሱን ያበለጸገ ሐሰተኛ ነብይ። ምልክቱ ምንድነው ስትሉ የጴጥሮስ መልእክት ላይ አንደኛ ጴጥሮስ ምዕራፍ 2 ላይ ሐዋርያው ቅዱስ ጴጥሮስ ሲናገር ገንዘብን በመውደድ ይራቦባቸዋል። ይሄ ገንዘብን ያለ ልክ የሚወድ ድሃ መበለቶችን ኪስ የሚያስፈታ ምስኪኖችን መድኃኒት እያስጣለ ወደ ሞታቸው የሚሸኛቸው። ለምሳሌ ከዓመታት በፊት ተመስገን የሚባል ኤርትራዊን ተሽሎክ ምስክርነትን ትቆማለህ ከጥቂት ጊዜ በፊት በኋላ እዚህ መተህ ትመሰክራለህ ካለው በኋላ ሰውየው ሞቶ በፍትሃት በኦርቶዶክስ ስርዓት እንደተቀበረ ታሪኩ ይናገራል። ስለዚህ ይሄ ሰውዬ እንደዛ ነው። መንግስቱ በለጠ የተባለን አንድ የወላይታ ተወላጅን ድራማ እንዲሰራለት ከሶሪያ ልንበጠብጥ ምድሪቱን ልናመስ መተናል። እሱ ሌባ ነው። እሱን ተው እባክህ። እሱ ሌባ ነው። ገዳይ ስንት ሰው የገደለ ሰው አልገባውም። ዝም በላችሁ። አውራ ችግር እኛ ድናል ብለናል። መንግስቱ በለጠ የተባለን ሰው ቆይ እሱን በማስረጃ አሳያለሁ። የመከላከያ ሰራዊት ያልሆኑ ብዙ ሰዎችን የመከላከያ ልብስ አስለብሶ 2 የሰራዊቱ አባሎችን ደግሞ የአየር ወለድ አባል ሳይሆኑ ቀይ ቡኔት አስለብሶ ሰውየው በአደባባይ ድራማ እንዳሰራው ገንዘብ እንደከፈለው ደግሞ ስልጠና እንዳሳለጠ መረጃው አለ። አቤል ለምንድን ነው የምታወራው? ግን መረጃው አለ። መረጃ ይዘህ አሳይ። እሺ ለህዝቡ አሳይ መረጃ ከነ መረጃ ገንዘቡንም ሲሰጥ አረግን ውሸት ወይ ሰውየው ሲናገር ሰጣኝ ብሎ ሲናገር ሰውየው ብር ተቀብሎ ነው። ውሸታም ነው። ሌባ ነው። ሌባ ማለት ነው። ስለዚህ ዜና እውነት እንደሆነ በትክክል አሳይ። በትክክል ሲቀበል ብር ሲቀበል አሳይ። ብር ሲቀበል ሰውየው መድረክ ላይ ሲመሰክር ያሳየው። ቆይ እሺ፣ ቆይ አንተ አሁን እንደዛ ብለህ ታምናለህ? ለእኔ አሁን ድረስ የከፈለ ነው ማለት ነው። በደንብ ሰው እሺ፣ ተመልከቷቸው። እነዚህ 2 ቀይ ቡሌት ያደረጉ የመከላከያ ልብስ የለበሱ ሰዎችን ጥቁር በላቸው ብለን አድርጓቸዋል። ፊታቸውን ቋንስሉ ነው ቋንስሉ ልገልብጠው ቪዲዮ ገለበጦ ነው። ቅዱስ ሚካኤል ገለበጦ ነው። ቅዱስ ሚካኤል ማንተን ነበር ነው። ከየት ነው የምታመጣው አንተ? ተቀብሎ ባይሆን እንደዚህ አይነት ነገር ትለቃቅማለህ። አቤላ ቆይ ቅዱስ ሚካኤል ገለበጠው ነው ማለት ቅዱስ ሚካኤል አቤልን ይገልብጥ ማለት እርግማን አይደለ? ኃጢአት አይደለ? ወላይትኛ አቤል ባይሰማም ባይዞ እኔም የወላይታ ልጅ ነኝ። በዘር አናወራም። መርገም መናገር፣ ክፉ ቃል ማውራት በጣም ኃጢአት ነው። ብራዘር በጌታ ከሆንክ ቅዱስ ሚካኤል ይገልብጥ ማለት ኃጢአት ነው።
ለዚያውን ይቅርታ ጠይቆ አቤልን ኃጢአት ነው። ኧረ እነዚህ ቢያገኙኝ ከመገልበጥ ቅዱስ ሚካኤል ይገልብጥ ብለህ በወላይትኛ መራገም ኃጢአት ነው። ክርስቲያን ከሆንክ እንዴት እንደዚህ አይነት የእርግማን ቃል ካፍህ ታወጣለህ? ነውር አይደለ እንዴ? በዘር በወላይታ ስለሆንክ አይደለም እኮ እዩ ጩፋ ሐሰተኛ ነው አይደለም። ከፈለግ በእግዚአብሔር ቃል መነጋገር እንችላለን። ተረጋግተህ ባልጮክበት መንፈስ ለአንተ መረጃ ማስረጃ ብለህ አንተ የኔ መዳን እርግጠኛ ሁን እኔ ድኛለሁ እኔ መረጃ ነኝ ካልክ እኔ ደግሞ ኢሜል አውጥቼ ላሳይቅ። እዩ ጩፋ ልጸልይ ለመጸለይ ብር ክፈይ ያለበትን ኢሜል አውጥቼ ላሳይ እችላለሁ። እሺ አሳይ። አንቺ ጀግና ነሽ። እናትሽ ይሄን ስሙ፣ እናትሽ ወልዳለች። ይሄን አሳይ በቃ። ሌላ ምንም አይደለም። አቤል እናቷማ ባታሳየም ወልዳት እኮ ነው አሁን እያወራች ከለ እናት አረ የምን ውሸት ነው የምታመጣው? እስቲ መረጃ አሳዩ። ከነ መረጃ ከፍላ ያለው ቪዲዮ ምናምን ከነ መረጃ አሳዩ። መጀመሪያ ይቅርታ ጠይቀው ቅዱስ ሚካኤል ይገልብጥ ይቅርታ እባክሽ። አንቺ መልሰሽ ይቅርታ ጠይቂ። በሐሰት እየተሳደበ ላለው ነብይ 4 ዓመት ሙሉ ሌባ ነው ያለ 4 ዓመት ሲሳደብ ነው ሌባ ነው ያለ ይሄና እዩን ጭፋ አሁን እኮ የዩ ጭፋ ይሄ ልክ ነው ብለሽ ታስቢያለሽ? እንደ እግዚአብሔር ሰው ከሆነ እንደ እግዚአብሔር ሰው ከሆነ ልክ ነው ብለሽ ታስቢያለሽ? እዩን ጭፋ ብቻ ሳይሆን ከአቤልም 4 ዓመት ሆነ ላለፉት ተከታታይ ኢትዮጵያ ውስጥ እንደ እዩ ጭፋ አይነት የጴንጤ ድርሳናትን ማንንም አላየሁም፣ እስካሁን አላየሁም። ውሸታም ነሽ። ይሄ ሐሰተኛ ናችሁ ሰው የተባለ ጌታ እግዚአብሔር ራሱ ሲናገር ሰውን ፈጠረ ተጸጸቱ ያለው ውሸታም ናችሁ፣ ሁላችሁ ውሸታም አይደለም። ከደቂቃዎች እዚህ ጋር ሁሉ የአቤል አሁን ደጋፊ ሆናችሁ ነው። አንድ እኔ ነኝ የምከራከረው። አንድ ብራዘር ስማ፣ ከደቂቃዎች በፊት ስለ ጃፒና ስለ ታምራ አሁን ዶጮ የሚባል አሁን ነብይ ያለ ዶጮ የሚባል እሱ ዘይት አይሽጥም። ዘይት የሚሸጥ የትኛውም ሰው ካለ ከእግዚአብሔር ቃል ውጭ ነው እንቃወማለን። ለትውልድ በቃ አንቺ 4 ዓመት ነብይ እዩ የተባለ 4 ዓመት ሲጎራ ገዢ የለም እንጂ አንቺ ራስሽ ትሰጫለሽ። ገዢ የለም እንጂ አንቺ ክብሩ ሞገሱ ስላላገኘ አንድ የሚት አድርጉ። በለጠን ያስደበደበ ታያቸው። እነዚህ ይቅርታ ይጠይቁ። የነቢዩ ጩፋ ወዳጆች እንኳን ደስ አላችሁ። አካውንቴን ፎሎ ላይ ቪዲዮ ለነቢዩ ጩፋ ወዳጆች። መጨረሻም ክራይስት አርሚ ቤተክርስቲያን አኖንቲንግ ኦይል ወስዶ የተፈወሰው ሰው ለምስክርነት ሲመጣ ሽጉጥ ይዞ በመምጣት አደጋ ውስጥ በገባውበት ሁሉ ይሄ የያዝኩት ሽጉጥ ሳይሆን የተጸለየበት የእግዚአብሔር ኃይል ያረፈበት ዘይት ከሞት ታድጎኛል ሲል የካውንስሉን የዘይት አትግዙ ውግዘት ውድቅ አድርጓል። እግዚአብሔር ሰው ይሄ ሽጉጥ የካውንስሉ የዘይት አትግዙ ውግዘት ውድቅ አድርጓል። አቤል መግዛት ካለባችሁም አንድ አይደለም 10 ግዙም ሲል ተናግሯል። እንደ እኔ መፍትሄ ያገኝ ስልም መልእክቱን አስተላልፏል። ለሀሳባችሁን በኮመንት መስጫ ውስጥ ግለጹልኝ። ያለ አኖይንቲንግ ኦይል ነው የተኮሰው። እግዚአብሔር ሰው አትኩስም እንደ ይሉኛል አለቆች ከሰባሉ ማስቀረት ትችላለህ አንዱ ስለሆነ ነው የራስህ እኔ እኮ ያስኩት ይሄ ነው ብዬ ታውታ ሸጉሩ ያና አኖይንቲንግ ኦይል ነው የተኮሰው ይላል። ግን ዩቲዩብ በሪያሊቲ በአኖይንቲንግ ኦይሉ አያለም። ያው ገበያና ንግድ ስለሆነ የቸበቸበ ራሱን ያበረታል እንጂ ለምሳሌ ላይ እንደምትመለከቱት ደቡብ አፍሪካ በሄደ ጊዜ ፊታቸውን በጭንብል በደበቁ መሳሪያ በታጠቁ ሰዎች ሲታገሉ ነበር። ስለዚህ አንድ ብልቃጥ በምኪስ ውስጥ ከተዋል ዞረን የሚል ጥያቄ መጠየቅ እንችላለን። ምን ያህል ራሳችሁን እያታለላችሁ እንደሆነ ይህን ሰው የሚደግፉ ሰዎች መጽሐፍ ቅዱስን ጠቅሰን ብዙ ጊዜ አስረድተናቸዋል። ሎጂኩን ደግሞ ልክ እንደዚህ ሽጉጥ አምጥተው መድረክ ላይ እያስቀመጡ ድራማ የሚሰሩ ቅጥረኛ ምስክርነት ሰጪዎች ደግሞ ብዙ ናቸው። ለዚህ ደግሞ ከ6 ዓመት በፊት በብዙ ስቃይ ምክንያት እውነቱን ገልጦ መልእክቱን እንዲቀይር የተደረገው መንግስቱ ምስክራችን ነው። እዚህ ላችኋል። መንግስቱ በለጠ ዩቱባ በሚሊዮን የሚቆጠሩ አጋንንት አስወጣው ያለው ሰውዬ ይሄ ሰው ነበር።
ሶሪያ ነበር። ሶሪያ ወደ ኢትዮጵያ መጣ። ኢትዮጵያን በደንብ እንድመተን ከለከልከን። እንደ ሶሪያ ልንበታትናት ነበር። ስሜ መንግስቱ በለጠ ይባላለሁ። የትውልድ አገሬ ወደ ወላይታ ዞን ጉና ባንጎ የሚባል ወረዳ ነው። በነቢዩ ኢዩ ጩፋ ቸርች ሻሸመኔ በ12 መስከረም 12 በተደረገው ላይ 5 ሚሊዮን አጋንንት እንደወጣልኝ 5 ሚሊዮን አጋንንት እንደወጣልኝ የኢዩ ጩፋ ወንድም ሳሙኤል ጩፋ መጥቶ ነው ያናገረኝ እያለ 5 ሚሊዮን ኦኬ ሁለት ሰዎች መጥቶ አነጋገሩ። አንደኛው የራሱ የኢዩ ጩፋ ወንድም። በዚህም መሰረት ቤተክርስቲያኗ እዚህ ጋር የምትመለከቱት ሰውየው እዩት፣ ልብሱ ተቀዷል። እዚህ ጋር ደብድበውት ቀጥቅጠውት የውሸት ምስክርነት እንዲሰጥ ገንዘብ ተከፍሎኝ ነው ካለ በኋላ በወታደሮች አስይዞ ካስደበደበው በኋላ ነው እዚህ ጋር የምትመለከቱት። ወታደሮቹንም ተመልከቷቸው። ፈለቀ የተባለውን ግለሰብ በሕግ አግባብ እንዲጠየቅ እንደምታደርግ የተገለጸ ልብሱ ተቀዷል። ይህ ግለሰብ ዳግም ጥቅምት 17 2011 ዓ.ም ይዋቸው እነዚህ ወታደሮች ይዘው አንገላተው አሰቃይተውት ነው እዚህ ጋር የምትመለከቱት። አጠገቡ ከጎኑ የቆሙት እያስፈራሩት። ወላይታ ሶዶ ከተማ ፉንዱኒያ ሜዳ ላይ ተመልከቷቸው። እነዚህ ሁለት ቀይ ቡሌት ያደረጉ ይኸው እዚህ ጋር እነዛው ያስፈራሩት ቢሮ ውስጥ ያስፈራሩት የመከላከያ ልብስ የለበሱ ሰዎች ከኋላ ቆሙ። በዛው ልብስ በዛው ቀን ይህን ሰውዬ ይቅርታ ሲያስጠይቁት ተመልከቱ። ይኸው የለበሰው ልብስ ነው ይሄ ይቅርታ የጠየቀበት። እንግልት፣ ድብደባ፣ ውክብ ያደርሱበት ይቅርታ መጠየቅ ባይፈልግም ቅሉ ግን ይቅርታ እንዲጠይቅ አድርገውታል። የመከላከያ ዩኒፎርም አድርገው መንግስቱን ላይ እንደዚህ አይነት ተመሳሳይ ነገር ሲያደርጉ የነበሩ ሰዎች ደግሞ መከላከያ ጭምር ማንቃቸው እንደሆነ በዜና አውታር በመጨረሻም ይህን የምትሰሙ ዜና የመከላከያ ዜና የኢዩ ጩፋን ውንብድና መከላከያ እንኳን ሳይቀር በዜና አጋልጦታል። ሰዎች ግን አያስተውሉ። ስሙ። ሐዋሳ አንድ ሃይማኖታዊ ስነስርዓት ላይ መለዮ ለብሰው ሰባት የሚያገኙ የመከላከያ ሰራዊት አባላት በቁጥጥር ስር ዋሉ። የመከላከያ ከፍተኛ ባለስልጣን የሆኑት ሜጀር ጀነራል መሐመድ ተሰማ የመከላከያ በሰጡት መግለጫም ደንብ ጥሰው በመገኘታቸው መታሰራቸውን ይፋ አድርገዋል። ሁለቱ የመከላከያ ሰራዊት አባላት ቀይ መለዮ ያጠለቁ ቢሆንም የኮማንዶ አባላት ያሉ በህገወጥ መለዮን ያጠለቁ መሆናቸውን አብራርቷል። ወታደሮቹ ለእረፍት ወደ ቤተሰቦቻቸው በሄዱበት ወቅት ድርጊቱን መፈጸማቸውን ሐዋሳ በተካሄደው ስነስርዓት ላይ ሰባኪው ኢዩ ጩፋ ማጭበርበር ፈጽመዋል በማለት ሰባኪው ኢዩ ጩፋ ማጭበርበር ፈጽመዋል መድረክ የተናገረ ሰው ተይዞ ሲገባ የሚያሳይ ቪዲዮ ላይ ሰባኪው ኢዩ ጩፋ ማጭበርበር ፈጽሟል ብሎ የተናገረ ሰው በእነዚህ በመከላከያ ልብስ ባደረጉ ሰዎች ተይዞ ሲገባ ታይቷል። ተጠቃሚዎቹ ወታደሮች በአጃቢነት ተገኝተዋል። የያዙት ሰዎች ሐዋሳ ላይ በነበረው ስለዚህ በለጠ እውነቱን ሲያወጣ ድራማ እንደሰራ በአደባባይ ሚዲያ ላይ ወጥቶ ሲናገር ኢዩ ጩፋ የመከላከያ ሰራዊት የተቀነሱ መከላከያ ሰራዊት ጭራሽ ያልሆኑ ከዛ ቀይ ቡኔት ደግሞ መልበስ የሌለባቸው ኮማንዶ ያልሆኑ ሰዎችን ቀይ ቡኔት አስለብሶ ሰውየውን አስፈራርቶት ሐሳብ እንዲቀይር አድርጎታል። በቃ ይሄ ነው እንግዲህ የውሸት ምስክርነት መጨረሻ። በቃ ይሄ ማስረጃ ነው። አቤል እኮ ይህን ከእነሱ ጋር በዚህ ልክ መከራከርም አያስፈልግም። እነሱ በቃ ምንም የእግዚአብሔርን ቃል ሳይሆን በቃ ደግፎ ነው የወጡት። አንዳንድ ነገርም ከውስጥ እያየን እኮ ነው ያለ ነው። እኛ ያው የተገለጠውን ሌባ ሆኖ የተገለጠን ቸርቻሪ የሆነን እግዚአብሔርን ጸጋ እግዚአብሔርን ክብር ያጎደፈውን ቶታሊ ሌባ መሆናቸውን እያጋለጥን ነው። ሰው ከፈለገ እኮ ጠንቋይ ቤት መሄድ ይችላል። ግን በእግዚአብሔር ስም ስለመጡ ክርስትናን እንዲቆሽሽ ስላደረጉ ምክንያት ስለሆኑ ነው
ተነስተን እያወራን ያለ ነው። ፐርሰናሊ አናቃችሁም፣ ያው አይመለከተንም። ከፈለገ ሰው እኮ ጠንቋይ ቤት ይሄዳል፣ አስገድደህ አታስገባው። እና አሁን ይሄ ወንድሞቼ የሚሉት ነገር ያው እናቃቸዋለን። አሁን እነዚህ ልጆችን አቤል አንተ ጋር የገቡ ልጆችን ቀድመን የምናውቃቸው ናቸው። እዩ ጋር ሄዶ ተውነው ብዙ ብር የሚከፈላቸው እዩ በመክፈል ነው የሚያምነው። ስትተውን ይከፍላል። እንደዚህም ተከፍሏቸው ነው። ይሄ ልጅም አሁን ዳጊም ድራማ ሰርቶ ጥሩ ገንዘብ ይዞ ወደ ዱባይ እየሄደ ሰው አሁንም ጭምር ይከፈላል። አሁን ለሰራበት ራሱ በደንብ ነው የሚከፈላቸው። በተረፈ ግን ለምን እንዳልኩት አውቃለሁ። አሁን እዚህ ጋር ፊዚካሊ ሰውን ማስፈራራት እህታችንን እሊናንን አንተ እንደዚህ አይነት እኛ እኮ አሁን ዝም ብለን አቤል እንዳያወራ ምናምን ዝም ብለን ማን እድል ሰጣ? እድል ወስዳ አታወራም። እንዳንተ ሰው አይደለክም። አቤል ልክ ነው ብለታል። የእግዚአብሔር ሰው ትላለህ። ራስን በነፃ ነው መሰክር የገባው። አቤል አንተን የሰምን ብዙ ነገር ያሳየን ነው አይደል እንዴ አባቴ? ሁሉን ይሄ ለምንድን ነው የማወራው? ለምን ያወራ እኮ ነው። ለምንድን ነው የማወራው? አንተ እድል ሰጥተሃል። ከፈለክ እኛን ከሐዋሳ ያጋልጥ ነው ጠቅላላውን ነገር ያጋልጥ ነው። ከሐዋሳ እኛ ነን። ዲቴል መረጃ ሌላ ልክልሃለሁ። ግን አንተ ፊዚካሊ የሚፈራ ሰው ሕፃን የለም። አንተ በእግዚአብሔር ቃል ናት በጡንቻ አስፈራራለሁ ምናምን ይሄ በድንጋይ ዘመን ያለ አስተሳሰብ ነው እሱ። ግን ሀሳብህን ከሀሳብ ላይ መንጠቅ እንችላለን። እኛን ከሐዋሳ ነው የተጋለጠው። ገና ሌቦች እሱ ብቻ አይደለም እኮ ወንድም፣ እሱን ጠልተነው አይደለም። ሁሉም ዘይት ቸርቻሪዎች እናቱ የእናት መቀነት ፈቺዎች ሌቦች ናቸው ብለን አጋልጠናል። ገና ይጋለጣል፣ ይቀጥላል። አንፈራም። ምንም አንተ መረጃ አለኝ ብለሃል። ሁሉም ይገለጣል። አሁን በመደማመጥ እንሂዳ። መረጃ አለኝ። አቤል አቡና እኔ መረጃ አሳየው። መረጃ ይዞ ይመጣል። አንተን ያየው ነው እኮ አቤል፣ ለአንተ መልስ አለኝ። ለዚህ ደግሞ መረጃ ይዘና ብራዘር፣ ዝም ብለህ በጡንቻ ምናምን አንተ የመሰለህን አታውራ። ይሄ የሆነ ሐዋሳ ላይ እኮ አየን እኮ እኛ ከሐዋሳ ነው። ሐዋሳ ላይ በተግባር እኮ ዘይት 10 ሺህ በስ ይሸጥ ነበር አይደል? ነበርና አንተ ሐዋሳ ነበርክ? ቆይ አንተ እኮ ቦታው ላይ የለውም ብላል እኮ እናቴ ናት ሄደች ብላል። አንተ ለምንድን ነው እናቴ ምን ልበልህ? አንተ በአይን ያላየውን አታውራ። ኦኬ አንተን ልመንህ አሁን አንተ የምትለው ነገር አንተ በአይን እናቴን ያላመንኩ አንተን ልመንህ። አንተ እኮ እያልከው ዘይትን አንተ በእግዚአብሔር ቃልና ወንድም የሚያዋጣው ይሄ መንገድ አንተም ጭምር ለምን መሰለህ? እሱን ሞር እንዲጠቃ ታደርጋለህ። ወንድማችን እዩ ፐርሰናል እዩ ጥላቻ የለን። ወንድማችን እዩ እንዲጠቃ ማድረገው አንተ ባሌለህበት ባላየው ዘይት ሽሸጥ ምን ማለት ነው? የሌለህበት አንተ ያልሆነ መልስ የምትሰጥ አንተን ሰው አምኖ እንዲቀበል ነው። ማን ይቀበላል? አንተ እኮ አለ አይደል እንዴ? አንተ አለ አምልኩ እያልክ ነው ያለው አንድን ግለሰብ። እግዚአብሔርን ማምለክ ትተህ አንተ ፐርሰናል እሱን እያመለክ ነው። እዩ ጭፋ አድኖኛል እኮ ነው ኢየሱስ አድኖኛል እያልክ አልሰማሁም። ለጌታ ይሄ ማለት ነው። በቃ ይሄ አልተማረም። በቃ ይሄ አልተማረም። እሱ ቆሞ ነው ያለው። እሱን እሱ ችግር የለውም። ገና መንፈስ አለ። ገና ይበዛል። ሰው ይሄዳል። ገና የለም በፍላይት ያገለግላል። እንደዛ ከሆነ የት ነው የሚያገለግለው? ሰውን የሚቀይረው እግዚአብሔር ነው አይደል? አንተን ታዳቂ አጅብ ነው። በዚህ ሰዓት አንተ ይኸውልህ፣ በነገራችን ላይ ማለት ነው ካወቃችሁ በእግዚአብሔር ቃልነት ትትና ነው። በተረፈ ግን ይሄ ምናምን ፊት ይዘህ የምሬን ነው። ልጅህን አታስፈራራም። ልጅህን የወለድከውን ልጅህን አገርፍም ማለት አሁን አቤል አንተ መረጃ እንዲህ ተሸጋሽጋችሁ ገብታችሁ የምትበጠብጡት ቤት ነው። ስርዓት ያለው እኮ ቤት ነው። ብጥብጥ አቤል ብዙ 300 ምናምን ሰው እኔ ኑ ስታረግ ምናምን አንተ የራስህ ሰው አሁን አንተ ደግፎ ማውራውን ኑ ታታረግ፣ እኔ ግን ኑ ታረግ። ይሄ ልክ ነው ብለህ ታስባለህ? ምንም ልክ አይደለም። የሱ ወሬ ልክ አይደለም። አንተ የምታሳየው መረጃ አንተን የሰምን ነው። እሱ ማውራው ነገር ጭራሽ ቦታው ላይ ዘይት ሲሸጥ የለም ቦታው ላይ። ይሄ ምን ሐዋሳ አንተ ነበርክ ወይ? ሐዋሳ አንተ ራሱ ኖረ እኮ የለም ቦታው ላይ የለም። አንተ እናቴ ቦታው ላይ እኮ እናቴ ናት ያልክ እኮ ነው። ቦታው ላይ ሄደችው እናቴ ናት ያልክ እኮ ነው። ታዲያ ከእናቴ በላይ አንተ የምትነግረኝን ልመን? ኧረ እንደዚህ አይነት ውሸት አይነት እናቴ እኮ ሄደችው ከነሱ ዘይት ለመግዛት አይደለም። እናቴ ወንጌል እግዚአብሔር ነው። ውሸት አትዋሽ ብራዘር። እንደዚህ አይነት ውሸት ወንድም የሚዋሽ ዘመድ የለኝም። ምን በብር የሚዋሽ ዘመድ አንተ በጣም ውሸታም ነህ። የወጣልህ ውሸታም ነህ። አንተ እናቴ ሄዳለች እኔ በአይኔ አላየሁም ሁሉ ነገር። እስኪ እዚህ ጋር ኮሜንት ላይ አንተ ግን በዚህ መንገድ ግን መክታችሁ የምታድኑት ሰው የለም። አንድ ነገር ልንገር፣ አንድም ሰው እንኳን አንተ ቢሊየን ብትመጣ የምታድነው ሰው የለም። እግዚአብሔር ምስክሬ ነው። እናንተ ይሄን ነብይ ከሚሄድበት እግዚአብሔርን ወንጌል ካስቆማችሁ እናንተ እናታችሁ 50 ጊዜ ወልዳለች። እኔ እንዲህ አጨበጭባለሁ። በእግሬ ጭምር ነው ማጨበጭበው።
4 ዓመት ታግሏል። አቤል አቡና የገዛ አሁን ታስወጣኛለህ አቤል፣ እኔ ብናገር ታስወጣኛለህ አውቃለሁ። እዚህ ጋር 300 ምናምን ሰው አለ። እሱ ላይ አቤል አቡና፣ አማን ሻሎም፣ ኤርሚያስ እንደዚህ የመሳሰሉ በጣም ብዙ ጣት ሲቀነስሩ የነበሩ ግለሰብ ናቸው 4 ዓመት ሙሉ። ግን 4 ዓመት ሲቀነስሩ አቤል አቡና እንደ አማን ሻሎም በቅርብ እና አቤል አቡና ናቸው። ሞሽኖ ሻሎም ያለም እዚህ አታውራ። ይኸው እንግዲህ አስወጣኝ። እሺ አሁን ይሄን አስወጣኝ። አንተ ለምን ተነካ ብለህ ለምን እንደዛ ትሆናለህ? አንተ በጌታ ራስህ አማን ሻሎም እስቲ አንዴ እኔ አላወራም። አምስት ደቂቃ ዳጊ በጌታ በኢየሱስ ስም ዳጊ ወይ አንዴ ላውራ። ዳጊ ወይ ከጎን ነኝ እኔ። ይኸውልህ አንተ ማለት ነው እዛ እዩ ጩፋ ቸርች ላይ ብትጠቀመው ነገር ሊኖር ይችላል። ምናልባት ኔቨር እኔ ደሞዝተኛ ነኝ ብራዘር፣ ከጎን ነኝ አትበል። እኔ ደሞዝተኛ ነኝ። ይኸው ሰርቼ ነው የምበለው፣ ውጭ ላይ ሰርቼ ነው የምበለው። እንደዛ መረጃ የለም እኮ አይደለም። የምጠቀመው ጥቅማ ጥቅም የለም። ይሄን ያላየውን ነገር አንተ ዝም ብለህ በሐሰት የምታወራው ነገር ልቀር። እስኪ ገታተር ትጮዋለህ። ቀስ ብለን አናወራም? ቆይ እሺ፣ ቆይ እናንተ ለምንድን ነው ኃጢአትን ደብቃችሁ የሆነ ግልጽ ሆነ የእግዚአብሔር ሰው የምትሰራውን ነብይ የምትናገሩ? ግን ምንድን ነው የልክ ነው ማለት አትችልም እንዴ ዳጊ? ይኸውልህ ቀስ ብለኛ እንደምናወራ ስማ። አንተ አቤል አቡና እየሰማችሁ ነው? እግዚአብሔር አምላክ ይኸው በቅርብ እናንተ ላይ ፍርድ ካልሰጠ ይኸው ጌታ ምስክሬ ነው የምላችሁ። እግዚአብሔር አምላክ ስማ፣ ዝም በል። እግዚአብሔር አምላክ እናንተ ላይ ፍርድ ካልሰጠ ዝም በል አታውራስ። እግዚአብሔር አምላክ ፍርድ ካልሰጠ እኔ በቅርብ ማለት ነው ይኸው ጌታ ምስክሬ ነው የምልህ። የዩ አምላክ እናንተ ላይ ፍርድ ካልሰጠ ከዚህ በፊትም የዩ አምላክ ማለት ራሱ ሐሰት እኮ ነው። ሐሰት የዩ አምላክ ማለት ነው። አቤል አንተ ካመለ አንተ ላይ እግዚአብሔር ሰራቦ አንተ የራስህ አምላክ ነው። 4 ዓመት አንተ እሱን የተሳደብ ይኸው ማስወጣት ይሄ ቆይ አንድ ትንቢት የዩ ጩፋ አድርጋለህ። አንተ ዝም ብለህ አትለፍልፍ፣ ተረጋጋ። ቆይ እኔ ራሴ ላውራው በእናትህ። እሺ ፍቄ ታወራለህ። አንዴ እኮ ሚዩት አድርግ። እኔ ግን አቤላይ እዩ ጩፋ ካስተማረው ትምህርት በጣም ልቡን የማረከውና እስቲ ከልብ የቀረ አንድ የእግዚአብሔር ቃል ሼር ቢያደርገን በእውነት እስቲ አድርግ። የእግዚአብሔርን ቃል አለ እና ደግሞ የሆነ መልእክትም አለኝ። እሱን ከተቀበልኩና የእግዚአብሔር ቃል በጣም እዩ ጩፋ እስከዛሬ ድረስ እንዲያስተምሩሃል ደህንነት ስለ ስላሴ ሁሉ እንዲህ በጣም ተምረሃልና ሳይ በጣም ጥሩ ደቀ መዝሙር አድርጎሃልና ከዚህ ከዩ ጩፋም ሆነ ከሌሎች እንደዚህ አይነት ቦታ ከተማርክበት እኛንም ሊያንጽ ይችላል፣ ህይወቴን ቀይሮታል ብሎ ውስጥ ከቀረል ከእግዚአብሔር ቃል እስቲ ሼር አድርገን። ከእግዚአብሔር ቃል ቦታ ጠቅሰ ምዕራፍ ጠቅሰ አንቺ ልታስተምሪ ነው የገባችው እዚህ ስትገቢ? አንቺ ቆይ ልታስተምሪ ነው የገባችው? ልትከራከሪ ነው? አንድ ሰው ልትከራከሩ ነው እዚህ የገባችሁ? ስለ እግዚአብሔር ቃል እያስተማራችሁ ነው? ሰውን ከክፉ መንገድ እየመለሳችሁ ነው? ስለ እግዚአብሔር ቃል ነው አቡና እዚህ ጋር ተናገሩ። ስለ እግዚአብሔር ቃል ነው እዚህ ጋር ተናገሩ። ሌቦችን ልናጋልጥ ነው የገባው። እኔ ሌቦችን ላጋልጥ ነው። ስለ እግዚአብሔር ቃል ስታወሩ የአንድ ወንድም ስለሱ እያወራችሁ 4 ዓመት ከርማችሁ አንዱን የደገፋችሁ እዚህ ብር ከሰው እየተቀበላችሁ ስለውሸት ማለት ነው። አሁን እግዚአብሔር ይባርክ። በቃ አንተ ግን እግዚአብሔር እውነት ይወዳል። በቃ ዝም በል አቤል፣ ጌታ ምስክሬ ነው። በጣም ነው የምወድህ፣ በጣም አቤል፣ ጌታ ምስክሬ እወዳለሁ። አቤል አንድ ነገር እኔ ተናግሬ አውርደኝ፣ ችግር የለውም አውርደኝ። እትዬን ነው የምልህ እስካልኩ አንድ ነገር አይደለም 1000 ነገር ተናገርክ። እኔ ኖ ችግር የለውም። አንተ እኮ መብት እኮ ነው አቤል፣ መብት ነው፣ ችግር የለውም። አንተ እኔ አውራኝ ችግር አንተ አውራኝ። ይቅርታ በቤት ስለመጣው ገስት ስለገባው እድል ስጠኝ አክብረኝ። እሺ በቤት አይደለ በራስ ቤት ነው የገባሁት። በራስ ቤት ከሆነ ቢያንስ ስጡኛ መብቱን። እሺ ለአንተ እኮ ሰጠን። ይኸው አንተ ያንተ ግሩፖች እንዳለ እኔ እኮ ማስወራት አልቻሉም እኮ አቤት። ቆይ በየተራ እነሱ የሚያወሩ ስማ። አንተ አውረኝ አንተ ጠይቀኝ። አንተ ጠይቀኝ፣ እኔ ዝም ብዬ እሰማለሁ። ኤልያ ነው የጠየቀችን። አንድ እዩ ጩፋ ሲያስተምር ልብ የተነካበትን አንድ የእግዚአብሔር ቃል 3 ደቂቃ ሼር አድርግ።
እሺ አቤል፣ እኔ በዚህ ላይ ደግሞ አንድ ነገር ሌላ መልስ አትስጠኝ፣ ሼር አድርገኝ የእግዚአብሔር ቃል በቃ እስቲ አንድ የእግዚአብሔር ስለምንድን ነው ሼር ማለት? ስለ እግዚአብሔር አንተ ልብ የተነካበት ከዩ ጩፋ ዘርፍ እሺ ስለሱ እኔ አሁን ጩፋ ትምህርት የተነካውበት 3 ደቂቃ ያው ማይክ ሚውት እናደርጋለን። እሺ በዩ ጩፋ ትምህርት የተነካውበት እኔ በጣም ከዚህ በፊትም ያው እንደምታውቁ በጣም ብዙዎች በጣም ሐዋሳ በተለይ ሐዋሳ ያላችሁ በጣም ብዙዎች በብዙ ነገር እንደምታውቁኝ ተስፋ አደርጋለሁ። ግን የኔ ህይወት እግዚአብሔር በሱ በነብይ ሆኖ የምናገረው ቃላት በሱ አንደበት ወጥቶ እግዚአብሔር በሱ አንደበት ይወጣ የምናገረው ቃላት እሱ በቃ በኔ ህይወት ላይ ሰርቷል። እኔ የሰራውን እግዚአብሔር ከማውራት ወደኋላ አልልም። እግዚአብሔር ቃል ንገረን። ይኸውልህ ዳጊ ጥያቄው አልገባ ካልገባ መመለስ የለብንም። ኧረ እኔ ገብቶኛል እኮ አቤል አቡና ለምንድን ነው እሺ ጥያቄውን ድገሙ ምንድን ነው ያልኩት? እዩ ካስተማረው ትምህርት 1-2 ስለ እግዚአብሔር ቃል ተናገር አይደል ያልከለው? የእግዚአብሔር ቃል እሱ ካስተማረው የእግዚአብሔር ቃል ልብህን የነካው የተለወጥክበትን አንድ ቃል አንድ ውስጥክን በጣም ይሄ ቃል ስሰማው ልቤን ሰርቶታል ውስጤን ገንብቶታል የምትለውን አንድ ቃል ለ2 ደቂቃ ለ3 ደቂቃ ሌላ ነገር ሳታወራ እንደዚህ ብለን ንገር። በቃ ይሄ ነው። እሺ ነብይ እዩ ሳስተምር ያው እኔ ብዙም እንግዲህ ብዙም ይሄን ያክል የሱን ትምህርቶችን እንግዲህ ያው እንደምታውቀውም ብዙም እንዲህ የተከታተልኩ እንትን ምለውም ነገር የለም። ግን እግዚአብሔር በነብይ ሆኖ በጣም ብዙ ነገር እንደምሰራ እኔ አምናለሁ። ግን አንድ የገባኝን ነገር እኔ ልናገር አቤል፣ ወደ ማፌዝና ወደ መሳቅ አይደለም መሄድ ያለብን። ገብቷል? ይሄ ነው ሳቅ። አንተ ምን አለብህ ሳቅ? አይገርምህም? በደንብ ነው የምንስቀው። በደንብ እግራችንን ሰቅለን ነው የምንስቀው። ገና እዚህ አንድ ቃል አንድ ወንጌሉ ላይ ሲያስተምር ቁጭ ብለህ ያልሰማ ሰውዬ መጣ እንትን አንተ ሼም እኮ ነው ጌታ። ኧረ ይደብራል ዳጊ፣ አንተ አይደብርም? በጣም ስሙ ይሄ ነው። እሺ አሁን አንድ ነገር ልናገር። እናንተ የነብይ እናንተ ውሸታም ነው እንደዚህ ዘይት ይሸጣል ምናምን ትላለች። በቴስታ ልትመጣ ነው። አንድ ሰው ያውራኝ። ሁሉ ማውራት አይደለም። አንድ ሰው ያውራኝ። እሺ አንድ ሰው ላይ ያውራኝ ያልኩ ነው። እኔ አሁን በቅርብ እናንተ እውነትን እንደዚህ እንደምትደብቁ ከሆነ እግዚአብሔር አምላክ እናንተ ላይ ይፈርዳል። ሲቀጥል ደግሞ እኔ የገዛ ወንድሜ ነው ብሎ የሚያስብ እሱ ወንድሜ ነው ብሎ አይደል ማንን የሚያስበው? ከሚስቱ ሌላ ቦታ ሄዶ ሲሟገት ሌላ ሚስትን የሆነ ነገር ያደረገ ማለት ነው። እሱን ነገር ለምን እንትን አትሉ? ዳጊ አዳምጣን። ያው አሁን ዜማ ባኪ ይሄን ነገር አዳምጥ አንተ። ይሄን ከሚስቱ ሄዶ አማና አይደል ከሚስቱ ሄዶ ሲሟገት የተያዘው ለምን ይሄን ነገር አትቆሙ? ዳጊ ሄዶ ሌላ ቦታ ስተኛ ነው የተያዘው አማን ዳጊ እኔ በዚህ ሁኔታ ማለት ነው በዚህ ሁኔታ በቴስታ የገዛ አማን ሻሎም ከሚስቱ የተሟገጠ ተያዘ። እውነት ለማውራት አንተ ቆይ ተረጋጋች። ሐዋሳ አልመጣም እኮ እሱ እኮ ሐዋሳ ነበርኩ አለ። ቆይ አልመጣም፣ ውሸት ነው። የዳጊ ቆይ ከኔ ጋር ይወራ መረጃ ስላለ ነው። አማን ሻሎም ከሚስቱ ሲሟገት ተይዟል። ከሚስቱ የገዛ ሚስቱን ሲሟገት ተይዟል። እንደዚህ አይነት ወንጀል የሰሩ እንኳን እነዚህ ሐሰተኛ ናቸው የተባሉ አይደለም። ይኸው አማን ሻሎም ከሚስቱ የተሟገጠ ተይዟል። ይሄን ነው እዩ ጩፋ ያስተማረው፣ ይሄን ነው እዩ ጩፋ ያስጠናው፣ ይሄን ነው። ከዚህ በላይ ልጁ አያውቅም። ፕላስ በነገራችን ላይ ተከፋይ ነው በደንብ ራሱ ወደ ዱባይም ሄዶ ከሆነ አሁን ይሄ ልጅ ሶዶ ላይ የነበረ ነው። ከዛ ሄደበትም እሱ ነው የወሰደው ወደዛ። በቃ ስለዚህ አሁንም በጀመር ተሟግቼለታለሁ ለማለት ነው የገባው። ተሟግቼለታለሁ አሁን እኮ ሰራ እኮ በነገራችን ላይ ክሌም ይጠይቃል። በደንብ ነው የሰራው ልጅ፣ ጎበዝ ነው።
የቻለውን ሰርቷል። ያው ከዚህ በላይ አይሰራም፣ ይከፍለዋል። ፊቱን አስመታ 400 ምናምን ሰው ፊት ተመሰ። በቃ እንዴ ሲጀመር መጀመሪያም ዳጊ እኮ እዚህ ቤት መጥቶ ነው የተመሰ። አንተ ቤት ነው እየወሰደው። ከኋላ ያለው ደግሞ የሆነ የተሸጉጦ አርቲፊሻል ሻኛ መስሎ የሚመጣ ሰውዬ ነው የሚያስቀኝ። ስማ ይሄ እኮ ረዳት ነው፣ ረዳት አላቸው ሁሉም። እኔ በደንብ አውቀዋለሁ እያለ ነው እዚህ ጋር ተስፋ አለ የሚባል። እኔ በጣም የሚገርሙኝ ማለት ነው ሁሉም ተመሳሳይ ሌቭል ላይ ናቸው። በቃ በጣም ነው የሚያስቁት እኮ። አሁን ይሄ እስቲ ስበክ ስትለው ስብከቱን ሰምቼ አላውቅም ይላል። ልብ ብሎ እኮ ማለት ነው ከቀድሞም አሁን እኮ የመጣው እኮ በወገንነት ነው እንጂ የመጣው በወንጌል ተቆርቁሮ ወይም ደግሞ ስለ አገልግሎቱ ታስቦ እኮ አይደለም። አሁን ብሔርተኝነቱ ነገርኩ እኮ ፍቄ እኛን የከሰር ነው እንጂ እኮ እሱ ቢዝነሱን ሰርቶ ነው የወጣው። አሁን ኢሜጁን ሰርቶ እኮ ነው የወጣው። የእውነት እኮ ይሄ በቃ ኢሜጅ ቢልደሮች ናቸው እየገቡኝ የሚዲያ ሽፋን የሚሰጡ ወንበዴዎች ናቸው። እኔ ግልጽ መነጋገር ይሻላል ከምር። እንደዚህ አይኑን አፍጥጦ እኔ በቴስታ እስኪመታን ታገስ ነው እኮ በቃ እንዴ ተጠጋ ያለው ተጠጋብን እኮ። አይ የእውነት ኢሜጃቸውን ሰርተውላቸው ነው የሚወጡትና ኤክስኪውዝ ራሱ ማድረግ አያስፈልግም። አንዱ አስተማሪ ምን ነበር ያለው? እኔ ትዝ የሚለኝ ምል በዚህ ዘመን ነብይ ለመሆን ምንድነው የሚያስፈልገው? ድብን ያለ ማይም፣ ድብን ያለ በቃ ጥንቡን የጣለ ማይም መሆን ይጠይቃል። በቃ ይሄን ነው የምታየው፣ ምንም ሌላ ነገር የለም። ምል ደህና አድርጎ ገልጾታልና አውሮስ። አረ ምን አድርገን ነው አቤል የምታስወጣው? ኧረ ተው እንደዚህ ሙታት። እቺ ልጅ አዛዥ ሆነች። አንቺ ምንድነው ግን? ኧረ አቤል ምንድነው? ይሄ ሁሉ ያንተ ደጋፊ ነው ወይ? ዳጊ እኔ ለአንተ መልእክት አለኝ በእውነት። ይኸውልህ ዳጊ፣ አዎ እኔ መልእክት ቆይ ዝም በይ አንቺ እንደኛ የገባሽ አንቺ ቤት ነው። አንቺ ምንድነው ትእዛዝ የምትሰጪ? ኧረ እግዚአብሔር አምላክ ይቅር ይበልሽ። እኛ በእግዚአብሔር እናምናለን። ቃል ታስተምሩ ነው አይደል የገባችሁ እዚህ ጋር? ቆይ አንዴ እስቲ አዳምጥ። ማን አንተ ከኋላ ያለው ተራ በተራ ብታወሩ እኮ አይደለም። ታዲያ ሁሉ ሰው እዚህ ጋር ያወራ እኮ አቤል አባቱ እየሰማ ነው። ይሄ ሁሉ አቤል ተከታይ ናችሁ። የአቤል ተከታይ ይሄ ሁሉ የአቤል ተከታይ ናችሁ። የእግዚአብሔር ተከታይ ነው። ኧረ የእግዚአብሔር ተከታይ ነው። ጊዜው ቆይ አንዴ ይኸውልህ ዳጊ እቤቱን የምታከብር ከሆነ ሚውት አድርግ። በቃ እንዳታወራ አንዴ እንዳታወራ። ሁሉም ሰው ይኸውልህ እስካሁን አንተ ለፍልፈሃል፣ ተናግራል የፈለግከውን ያክል። ሁሉም ሰው ያወራል። ቅድም እኮ እስክናገር እኮ አላስጨረስክም። አንዳንድ ደቂቃ ለሁሉም ሰጣቸዋል። ፈቃዱ ይናገራል፣ ጂሚ ይናገራል፣ ከዛ በኋላ ማቲ ይናገራል፣ ጎስፕል ሚውዚሽያን ይናገራል፣ ኤሊያና ትናገራለች፣ ንብረት ይናገራል። እሱ ትንሽ ስለቆየ ቤት ውስጥ ነው። ከፍቄ እንጀምራለን። ፍቄ ይናገራል። ሚዩት አድርጉ በቃ። ከዛ እናንተ ከፈልጋችሁ ረዥም ሰዓት ታወራላችሁ። የሁሉ ግን ስሙ የሰው ማስ ሚዩት አድርግ ዳጊ፣ ሚዩት አድርጉ። ጥሩ ይኸውልህ እዚህ ቤት አቤላ ቤቱን ቢከፍትም እኛ ስለ እግዚአብሔር ሐሳብ ነው የምናወራው። ከአቤላ በፊት አስቀድመን ወይ ሰዎች ስላላወቁን ነው እንጂ ሐሰተኞችን ስንቃወም የነበረው ከአቤላ በፊት ነው። እኔ ለአቤላም ነግሬዋለሁ፣ ሌሎችም ያውቃሉ። እና ሐሰተኞችን ዛሬ አይደለም መቃወም የጀመርነው። የሐሰት ትምህርትና የሐሰት ልምምድ እናንተ አሁን የምታውቁት የእናንተ ወገን ብላችሁ በምትጠሩት ሰዎች ምናምን በስማቸው ስለተነሳ ነው እንጂ ሌሎች ብዙ ሐሰተኛ ነቢያትም ሐሰተኛ አስተማሪዎችም ሐሰተኛ ልምምድ የሚያደርጉትንም እንቃወማለን። ግን አንድ ነገር ማወቅ ያለባችሁ ምንድነው፣ ስንናገር ለማን ነው የምንናገረው፣ ለምንድን ነው የምንናገረው የሚለውን ነገር ማወቅ አለባችሁ። አሁን አንተ ቅድም ምናልክ ስትፈርድ እግዚአብሔር እንደዚህ ብለህ ተናገርክ። በቅርብ ቀን እግዚአብሔር በእናንተ ላይ ምልክት ያሳያል። እውነት ነው፣ ያሳይ እግዚአብሔርን። እኛም እግዚአብሔር የምህረትና የቸርነት ልጁን ስለላከ ነው እንጂ እንደ ብሉይ ኪዳን ዘመን ቢሆንማ እግዚአብሔር ምልክቱን ያሳይ ነበር። ይሄ ግን የምህረት ዘመን ነው። ይሄ ምህረት ልጁን ለዘላለም ለሰዎች ልጆች የሰጠበት ነው። ልጁን በመስቀል ላይ ያንጠለጠለበት ምክንያት ሰዎች ወደ መዳን እንዲመጡ ነው። ሰዎች ልባቸውን አስተካክለው
ወደ ልጁ ፍቅር እንዲመጡ ነው እግዚአብሔር ልጁን አንደኛ ልጁን የላከው። ስለዚህ ስለ ፍቅር የምንናገረው ስለ ፍቅሩ ወንጌል ነው። ስለሚጭበረበሩት ሰዎችም ነው ደግሞ የሚጭበረበሩ ሰዎች እንዴት ነው ተቸግረው ታመው መከራ መጥቶባቸው እንደው እግዚአብሔር በዚህ ሰው ይናገረናል ብለው ገንዘባቸውን ከፍሎ በተለያየ ቦታ አሁን እናንተ ስለናንተ ወገን አይደለም የምንናገረው እኛ ስለ ሁሉም ሐሰተኛ ለምሳሌ ጂፒኤስ ሄኖክ ጂፒኤስ አለ ጭሮ አለ እስራኤል ዳንስ አለ ማአት ናቸው ማአት እንዳሸን የፈሉ ሰዎች አሉ። እኛ አላማችንና እቅዳችን ምንድነው ሰዎችን ከእንደዚህ አይነት አጭበርባሪዎች እንዲለዩ ነው። ከነዚህ ሰዎች እንዲያመልጡ ነው። እውነት ወደ ሆኖ ወደ ወንጌል ፊታቸውን ወደ ራሳቸውን ከእግዚአብሔር ጋር ምክንያቱም ክርስቶስ የግል ነው። ምክንያቱም መጽሐፍ ቅዱስ ሲናገር አንተም ወደ እልፍኝ ግባ በርህን ዝጋና በስውር ለሚያይ አባት በስውር ጸልይ እሱ በግልጥ ይከፍልሃል ወደሚለው ወደዚህ እውነት ቃል ነው ሰዎችን የምንጋብዘው። ከእግዚአብሔር ጋር ጊዜ እንዲያሳልፉ ቃልን በእግዚአብሔር ለብቻቸው እንዲያነቡ እውነተኛ የሆኑትን አስተማሪዎች እንዲከተሉ ለምሳሌ ወላይታ ውስጥ ቃለ ሕይወት ቤተክርስቲያን አለ፣ ሙሉ ወንጌል አለ፣ መካነ ኢየሱስ አለ። እነኚህ ቤተክርስቲያን ውስጥ የተማሩ አስተማሪዎችም ተማሪ ምዕመናንም ጤነኛ ናቸው። ምክንያቱም ስለ ወገናቸው ሳይሆን ስለ እግዚአብሔር ቃል ነው የሚቆሙት። ብዙ አላወራም። እኔ ለምሳሌ ዳጊን አሁን አትሳደቡ ትሳደባላችሁ ስትል ነበር። አንተ ሁለት ሆናችሁ መጣችሁ ትሳደባላችሁ እናንተ። አይሺ አንተ ቃል አንድ ንገረን አለች ኤሊና። ቃል እስቲ የተማርከውን ቃል ሁለት አንድ ከመጽሐፍ ቅዱስ ጠቅሰ ንገረን ብላ ስትጠይቅ ግን አንተ እኛን አትሳደቡ ብለ እኛ ምንም አንድ ቃል እንደዚህ ብለ አንድ ይሄንን ብለን የተሳደብነው ስድብ አንድ ሳትናገር አንተ ግን የስድብ ናዳ ታወርድ ነበር። እንደዚህ ጥሩ አይደለም። ምክንያቱም አንዳንድ ጊዜ ማንም የቆመ ቢመስል እንዳይወድቅ ይጠንቀቅ ይላል እና የእግዚአብሔር ቃል የቆምንበት መሰረት ምን እንደሆነ እንድትመረምሩ አደራ ለማለት ነው። ብዙ ወሬ አላበዛም። አመሰግናለሁ። ቴንኪው። እግዚአብሔር ይባርክ። አጠራ አድርገን ሀሳብ ነው የገለጽከው። ጂሚም እንደዚህ እኔ ጣጣ የለውም። አቤላ ከዳጊ መጨረሻ ላይ ያወራል። ኖ ተናገር፣ ሀሳብን አጠራ አድርገን እናወራለን። ገና የሆነች ትንሽ የቤቱን ደንብ እኮ እንከተል ብዬ ነው። አንዳንድ መስመር ችግር የለውም ይጨርሱና እኔ መጨረሻ ላይ ላውራ። እሺ እንትና ማቲ እሺ አቤላ ቴንኪው። ዳጊ በመጀመሪያ ዌልካም ብለናል። እንኳን በሰላም መጣ። ያው ለመማማር ነው፣ ለመነጋገር፣ ለመጠያየቅ ነው። ነገርየው ግን ያው ልንደማመጥ በማንችልበት አይነት ሁኔታ ሆነና ንግግሩ አሁን እንደዚህ ባለ መልኩ ማውራት በጣም ጥሩ ነገር ነው። እያነሳን ያለነው ስለ እውነተኛ ነገር ነው። እኛ ኢየሱስን እንኳን ስንከተለው እውነተኛ አምላክ፣ እውነተኛ ጌታ፣ እውነተኛ አዳኝ፣ እውነተኛ ፈዋሽ መሆኑን አረጋግጠን በቃሉ በኩል ቀምሰን መንፈስ ቅዱስን ተቀብለን ነው ያረጋገጥነው፣ ያን ነገር ያወቅነው እና የምርም ዘላለማችንን ፍጻሜያችንን ያማረ እንደሆነ ያወቅንበት መንገድ የኢየሱስን እውነተኝነት በመንፈስ ቅዱስ አማካኝነት ተረድተን። ይሄን ያነሳውልህ ለምንድን ነው? ኢየሱስን እንኳን አምላክ የሆነውን ለመከተል እውነተኝነቱን አረጋግጠን ከተከተልን ሰዎችን ደግሞ ስጋ የለበሱ ሰዎች በተለይ በክርስቶስ ኢየሱስ ስም ብዙ የሚነሱ አገልጋዮች ባሉበት በዚህ ዘመን ስሙን እየተጠቀሙ የሚያጭበረብሩ፣ ስሙን እየተጠቀሙ የሚዘርፉ፣ ስሙን እየተጠቀሙ የግል ጥቅማቸውን የሚኖሩ ሰዎች በበዙበት በዚህ ዘመን ሰዎችን ይልቁኑ በተሰጠን በእግዚአብሔር ቃል በተሰጠን የእግዚአብሔር መንፈስ ቼክ ማድረግ ያስፈልጋል። እውነት ለመናገር አሁን ከተናገርከው ውስጥ የክርስቶስን እውነተኝነት ማመን ሌላ ነገር ነው። ግን እዩ ጩፋ እንኳን ትክክለኛ አገልጋይ ነው ለማለት ፈትሸህ ያወቅኸው አይመስልም። ለምን? እስቲ እሱ ከተናገረው ነገር እንኳን ተናገር ስትባል እኔ እንደው እሱ ሲናገር የሰማሁት ነገር የለም ማለት። ስለዚህ አንተ
ዘይት ሽያጩ ላይ ነው ፎከስ ያደረከው ኦር የሆነ ዘይት ወስደ የሆነ ቦታ አንቀብተ የሆነ ነገር አድርገ የሆነ ነገር ሆኖ ሊሆን ይችላል እንደዛ ተሰምቶህም ሊሆን ይችላል አላቅ ብዙ ሰዎች እኮ ሌላም ቤተ እምነት ላይ ብንሄድ እንደዚህ አድርገን አፈር ተቀብተው ምን ብለው ተፈውሰናል ምናምን እያሉ ነው የእውነተኛ አምላክ መከተል ራሱ ምሳሌ መሆን አይችልም ይሄ ፈውስ ብለን የምናስበው ነገር